ሰላም እንዴት ናችሁ? በዛሬው ቪዲዮአችን አብረን የምናየው እንዴት አድርገን የቡና ላይ ሊስት ያደረግናቸውን ዲጂታል ፕሮዳክቶች ፌስቡክ እና ኢንስታግራም ላይ ቡስት ማድረግ እንዴት እንደምንችል ነው። ሜንሊ ዛሬ የምናየው ሜታ አድስ ማናጀር ላይ እንዴት ነው ቡስት የሚሰራው የሚለው ነው የምናየው ስቴፕ ባይ ስቴፕ። በዛሬ ቪዲዮዎች ውስጥ እነዚህን ሶስት ነገሮችን አቺቭ ማድረግ እንችላለን። የመጀመሪያው ሜታ አድስ ማናጀር ምን እንደሆነ ኢዚሊ አንደርስታንድ ታደርጋላችሁ። ሁለተኛው ደግሞ አብረን ከኤ ቱ ዘድ ያለውን ስቴፕ ባይ ስቴፕ ፕሮሰስ አብረን እናያለን። በመጨረሻ ላይ የመጀመሪያ ካምፔናችሁን ላውንች ማድረግ ትችላላችሁ ማለት ነው። ካምፔን ክሬት ማድረግ ከመጀመራችን በፊት ዋትስ ሜታ አድስ ማናጀር የሚለውን ሜታ አድስ ማናጀር ማለት ሴንትራል ቱል ሆኖ የሚያገለግልን ነው። ፌስቡክ ላይ እና ኢንስታግራም ላይ ካምፔኖችን ስንሰራ ክሬት ለማድረግ ማኔጅ ለማድረግ እና ዳታዎቹን ደግሞ ትራክ ለማድረግ የሚጠቅመን ሴንትራል ቱል ነው። በቀጣይ ቪዲዮ የምናየው ኖርማል ቡስት የሚባል አለ። ከኖርማል ቡስት ሜታ አድስ ማናጀር ላይ ቡስት የሚለየው አድቫንስድ እና ዲቴይል የሆነ ታርጌቲንግ ኦፕሽን ይሰጠናል። እሱንም በኋላ አብረን እናያለን። ሜታ አድስ ማናጀር በቀላሉ ሴንትራል ሆኖ ሜታ ላይ ካምፔኖችን ራን ለማድረግ የምንጠቀምበት ቱል ነው ማለት ነው። የትኛውም አድ ራን ሲደረግ እነዚህ ሶስት ሌቨሎች ይኖሩታል። የመጀመሪያው ሌቭል ካምፔን ሌቭል የሚባል አለ። የካምፔን ሌቭል ላይ ምንሰራው የመጀመሪያው ስራ ለሜታ ጎላችን ነው የምንነግረው። እዚህ ላይ ጎላችን ሴልስ ማግኘት ነው፣ ሊድ ማግኘት ነው፣ ትራፊክ ነው ወይስ ምንድን ነው፣ አዌርነስ ነው የሚለውን ዋትስ አውር ጎል የሚለውን ለሜታ እነግራለን። ካምፔን ሌቭል ላይ ሜንሊ የሚደረገው እሱ ነው። ሁለተኛው ሌቭል አድ ሴት ሌቭል አለ። እዚህ ላይ ደግሞ ካምፔናችን መቼ ለማንና የት ይታይ የሚለውን እንወስናለን። who will see the ad when and where ታርጌት ኦዲየንሳችን ማን ነው፣ በጀታችን ስንት ነው፣ እንዲሁም ደግሞ መቼ ነው ካምፔኑ ራን የሚደረገው እና መቼ ነው የሚያልቀው የሚለውን እዚህ ላይ እንወስናለን። ሶስተኛውና የመጨረሻው አክቹዋል ክሬቲቭ ፓርት የምንወስንበት አድ ሌቭል አለ። አድ ሌቭል ማለት ፌስቡክ ላይ ስፖንሰርድ ሆኖ የሚመጣልን ካምፔን ኦር አድ ምን መምሰል አለበት የሚለውን ኢሜጆቹን፣ ፕራይመሪ ቴክስት፣ ዲስክሪፕሽን፣ ሄድላይን የምናስገባው እዛ ላይ ነው ማለት ነው። ካምፔን ራን ለማድረግ እነዚህ ሶስት ፕሪሪኩዌስቶች ያስፈልጉናል። የመጀመሪያው ፕሪሪኩዌስት ምንድነው? ፌስቡክ ቢዝነስ ፔጅ ያስፈልገናል። ካምፔን ራን የምናደርገው በአካውንት አይደለም በፔጅ ነው። ቢዝነስ ፔጅ ያስፈልገናል። ቢዝነስ ፔጅ ክሬት ማድረግ አለባችሁ። ሁለተኛ ላይ ደግሞ ቢዝነስ ማናጀር አካውንት ያስፈልገናል። ሜታ አድ ማናጀርን ራን የምናደርግበት ማለት ነው። እሱንም በኋላ አብረን እናያለን። ሶስተኛው ቫሊድ የሆነ ፔመንት ሜትድ ነው። ይሄንን ከባይቢት ኦር ደግሞ ቢትኖብ ላይ ማግኘት ትችላላችሁ። ክሬዲት ካርድ፣ ዴቢት ካርድ ያስፈልገናል። እነዚህ ሶስቱ ካሏችሁ ሜታ ላይ አድ ራን ማድረግ ትችላላችሁ ማለት ነው። አክቹዋሊ አሁን አድ ክሬት እያደረግን አብረን እናያለን። አድ ክሬት ለማድረግ መጀመሪያ ወደ ፌስቡክ ፔጃችን እንሄዳለን። facebook.com ላይ እንገባለን። ከዛም በመቀጠል እዚህ ጋር ከአካውንታችን ወደ ፔጃችን ነው ስዊች የምናደርገው። ፔጃችን ላይ መሆናችን እርግጠኛ ከሆንም በኋላ አድስ ማናጀር የምትል ግራ ኮለመን ላይ ይመጣልናል። አድስ ማናጀር የሚለውን እንከፍታለን። አካውንት ላይ ከሆንን አድስ ማናጀር አይመጣልንም። ወደ ቢዝነስ ፔጅ ስዊች ማድረግ አለብን ማለት ነው። ዛሬ ማሳያችሁ ከዚህ በፊት ራን ተደርጎበት በማያውቅ አካውንት ነው፣ 00 በሆነ ማለት ነው። የእናንተም ሲከፍትላችሁ እንዲህ አይነት ፔጅ ነው የሚመጣላችሁ። አድ ማናጀር መጀመሪያ ላይ ይሄንን ይመስላል። ቅድም ያልኳችሁ ሶስቱ ሌቭሎች እነዚህ ናቸው። የመጀመሪያው ካምፔን ሌቭል አለ፣ አድ ሴት ሌቭል አለ፣ በመቀጠል አድ ሌቭል አለ። ካምፔን ክሬት ለማድረግ በመጀመሪያ ላይ ክሬት የምትለዋን እዚህ ጋር እነካለን። ክሬት ካደረግን በኋላ ኦብጀክቲቫችን ምንድነው የሚለውን እንወስናለን። ቅድም እንዳልነው ካምፔን ሌቭል ላይ ሜን ቲንግ ኦብጀክቲቭን ነው የምንመርጠው ማለት ነው። ዌብሳይታችን ላይ የቡና ላይ ገብቶ ሰዎች የኛን ፕሮዳክት እንዲገዙ ስለምንፈልግ ትራፊክ እንላለን። ትራፊክ ካልነው በኋላ ኮንቲኒው የሚለውን እነካለን። እዛ ሁለት ሴታፖች ይመጡልናል። የመጀመሪያው ሪኮመንድድ ሴቲንግ እና ማኑዋል ትራፊክ ካምፔን የሚል አለ። ሪኮመንድድ ሴቲንግ ከዚህኛው የሚለየው ሜታ በራሱ የሚያስፈልጋቸውን ነገሮች ታርጌት ኦዲየንስ፣ ፕሌስመንት፣ ኤቭሪቲንግ በራሱ ሰጀስት ያደርጋቸዋል ማለት ነው። የራሱ ኤአይ ያለው ሜታ በሱ ነው ሪከመንድ የሚያደርጋቸው። ማኑዋል ካልን ግን እያንዳንዷን እኛው ነን የምንመርጠው። እንደ መጀመሪያ ያክል ከሪከመንድድ ሴቲንግ እንጀምርና እናንተ ከፈለጋችሁ ማኑዋሉን ወደፊት አድቫንስ እያደረጋችሁ ስትሄዱ ትመርጣላችሁ። አሁን ሪከመንድድ ሴቲንግ በሚለው እንገባለን። ካምፔን ሌቭል ላይ መጀመሪያው ስም እንሰጣለን ለካምፔናችን።
አሁን ለምሳሌ እኔ እዚህ የቡና ላይ ካሉ ፕሮዳክቶች አንዱን ልምረጥ። ይሄኛው ዩቲዩብ ሚስጥር የሚለው ፕሮዳክት መርጫለሁ። የዩቲዩብ ሚስጥር የሚለውን ስም ልውሰድና እዚህ ጋር ስሙን የዩቲዩብ ሚስጥር ካምፔን የሚል ስም እሰጠዋለሁ። በመቀጠል በጀት የሚለውን እንዳለ እንተዋለን። አድሴት በጀት እናደርገዋለን። ይህን እዚህ ጋር ምንም የምንነካው ነገር የለም። ስም ከቀየርን በኋላ ኔክስት የሚለውን እነካለን። አሁን ትልቁን ስራ የምንሰራበት ቦታ ላይ ነው ያለ ነው፣ አድሴት ሌቭል ላይ። ይሄኛውንም አድሴት ሌቭሉን እንቀይረዋለን። የዩቲዩብ ሚስጥር አድሴት እንደዚህ ሪኔም ማድረጉ የሚጠቅመን በኋላ ለመለየት ይቀለናል። ወደፊት ብዙ ካምፔኖችን ክሬት እያደረግን በሄድን ቁጥር ዩኒክ የሆነ ስም ስንሰጣቸው ለመለየት ቀላል ነው የሚሆነው። ኮንቨርዥን ሎኬሽናችንን ዌብሳይት እናደርገዋለን። የቡና ዌብሳይት ላይ ስለሆነ ፕሮዳክታችን ያለው ዌብሳይት የሚለውን እንመርጣለን። እዚህ ጋር ፐርፎርማንስ ጎላችን የሚሆነው ላንዲንግ ፔጁን መጨመር ነው። ብዙ ሰዎች ወደዛ እንዲመጡ ነው። ሊንክ ክሊክ ካደረግን ሜታ የሚቆጥረው እንደ ሪዛልት የሚቆጥርልን ሊንኩን ክሊክ ያደረጉ ሰዎችን ነው። እዚህ ጋር ግን ላንዲንግ ፔጅ የሚለውን ካስገባን የሚቆጥርልን ወደ ዌብሳይቱ ገብቶ የእኛን ፕሮዳክት ያዩ ሰዎች ስለሆነ ማክሲማይዝ ነምበር ኦፍ ላንዲንግ ፔጅ ቪውስ የሚለውን እንመርጣለን። እዚህ ጋር አትሪቢዩሽን ሌቭል እንዳለን እንተዋለን። ኮንቨርዥን ሎኬሽን ካስገባን በኋላ በመቀጠል ቀጥታ የምንሄደው በጀት ኤንድ ስኬጁል የሚለው ላይ እንሄዳለን። እዚህ ጋር በጀት ላይ ሁለት አማራጮች አሉን። የመጀመሪያው ዴሊ በጀት አለ፣ ሁለተኛው ደግሞ ላይፍ ታይም በጀት አለ። ላይፍ ታይም በጀት ማለት ሌሴ $20 ስፔንድ ማድረግ ከፈለጋችሁ $20 ትሰጡታላችሁ። ለ5 ቀን $20 እሱ ያብቃቀዋል ማለት ነው። ዴሊ በጀት ካልን ደግሞ በየቀኑ ስንት መቁረጥ አለበት የሚለው እናስገባለን። ለምሳሌ እኔ በየቀኑ $5 በጀት ላድርግ። $3 ትችላላችሁ። ሌሴ $3። በመቀጠል ስኬጁል የሚል አለ። አሁን በጀቱን ካስገባን በኋላ ስታርት ዴቱን እናስገባለን። ዛሬ ነው ባይ ዲፎልት ያለው። አሁንም ሰዓቱ አሁን ያለንበትን ሰዓት ነው የሚይዘው ስታርት ዴቱን። በመቀጠል ኢንድ ዴቱን እዚህ ጋር ከስተም እናድርገውና መቼ ነው የሚለውን 5 ቀን እናደርገዋለን። 1 2 3 4 5 ኢንድ ዴቱን ማስገብተናል። በመቀጠል ኦዲየንስ ኮንትሮል አለ። ይሄኛው በራሱ ሴሌክት አድርጎልናል፣ እንተዋለን። እዚህ ጋር ሎኬሽን የምትል አለች፣ ኤዲት እንለዋለን። ሎኬሽን ኤዲት ካልን በኋላ መተን አዲስ አበባ ከሆነ ስፔሲፊካሊ አዲስ አበባ ብለን ሰርች ስናደርግ የሚመጣልን መጀመሪያ ላይ አለ አዲስ አበባ ስቴት የሚል፣ እሱን ሴሌክት እናደርገዋለን። ይሄኛው ዩናይትድ ስቴት የሚለውን ሪሙቭ እናደርገዋለን። በራሱ ቅድም አስገብቶ ነበር። እዚህ ጋር መጨመርም ትችላላችሁ ሌላ ከፈለጋችሁ። አሁን ለምሳሌ ከአዲስ አበባ ውጪ ሌላ የምትፈልጉት ቦታ ካለ እዚህ ጋር መጻፍ ትችላላችሁ ማለት ነው። አዲስ አበባ የሚለውን ሴሌክት ካደረግን በኋላ እዚህ ጋር ድሮፕ ፒን አድርገን ይሄኛውን አዲስ አበባ ብላችሁ መተውም ትችላላችሁ፣ ወይ ደግሞ ከፈለጋችሁ ድሮፕ ፒን ብላችሁ እንደዚህ። ከዛም በኋላ ስንት ማይልስ መሆን አለበት የሚለውን እዚህ ጋር ማስገባት ትችላላችሁ። አሁን ለምሳሌ አዲስ አበባ እዚህ ጋር እያሰፋችሁ በሄዳችሁ ቁጥር አዲስ አበባ ትሰፋለች። እዚህ ጋር ማይልሱን እኔ ግን ልቀንሰው 10 ማይል ላድርገው። 10 ማይል አደረግኩት። ከሰንተሩ 10 ማይል ይወስዳል ማለት ነው። እናንተ ከፈለጋችሁ አዲስ አበባ ብቻ መተው ትችላላችሁ። ሎኬሽን ካስገባም በኋላ ይሄኛውን ፕሌስመንትን በራሱ ወስዶልናል። እዚህ ጋር ጨርሰናል። በመቀጠል ኔክስት እንለዋለን። አሁን አድሴት ላይ ያለውን ሙሉ ስቴፕ ጨርሰናል። አሁን የመጨረሻው ስቴፕ ላይ ነው ያለ ነው። ይሄኛው አድሴት ሌቭል ቅድም እንዳልኳችሁ አክቹዋል ክሬቲቭ ፓርቱ ምን መምሰል አለበት የሚለው ነው የምንወስነው እዚህ ላይ። መጀመሪያ እንደተለመደው ሪኔም የምናደርገው የዩቲዩብ ሚስጥር አድ
ሶ ሪኔም አድርገን ከጨረስን በኋላ አይዴንቲቲ የሚል አለ። ፌስቡክ ፔጃችንና ኢንስታግራም አካውንታችንን መምረጥ አለብን። የትኛው ፔጅ ላይ ነው ፕሮሞት የምናደርገው የሚለው ማለት ነው። እዚህ ጋር ባይ ዲፎልት የሚመጣላችሁ የእናንተ ፔጅ ነው። ሌላ ፔጅ ከሆነ እዚህ ጋር ዝርዝር ይመጣላችኋል ወደታች። ያው ቅድም እንዳልኳችሁ ይሄ አካውንት አዲስ አካውንት ነው፣ ለዛ ነው አንድ ፔጅ ብቻ የመጣው። ሶ የራሴ አካውንት ሴሌክት አደርጋለሁ። ኢንስታግራም አካውንቴን ሴሌክት አደርጋለሁ። በመቀጠል አድ ሴትአፕ የሚል አለ። ክሬት አድ፣ ዩዝ ኤግዚስቲንግ ፖስት እና ክሬቲቭ ሀብ የሚል አለ። ሶ ይሄ ሁለቱ ልዩነቱ ምንድነው? ክሬት አድ ካልን እኛው ራሳችንን የምንመርጠው፣ ዩዝ ኤግዚስቲንግ ፖስት ካልን ደግሞ ከዚህ በፊት ፔጃችን ላይ ፖስት ያደረግነው ፖስት ካለ እሱ ነው የምንጠቀመው። ሶ እኔ ግን ክሬት አድ የሚለውን ነው የምመርጠው። በመቀጠል ዌብሳይት ዩአርኤል ይጠይቀናል። ዌብሳይት ዩአርኤል ዴስቲኔሽናችን የት ነው፣ ሰዎች ካምፔኑን ኦር ደግሞ አዱን ሲነኩት ወዴት ነው የሚሄዱት የሚለውን ማስገባት አለብን። ቅድም የመረጥኩት ፕሮዳክት አለ የዩቱብ ሚስጥር የሚል፣ እዚህ ጋር መጥቼ ዩአርኤሉን ኮፒ አድርጋለሁ። በመቀጠል እዚህ ጋር መጥቼ ፔስት፣ እዚህ ጋር ከፈለጋችሁ ፕሪቪው ማድረግ ትችላላችሁ ለማረጋገጥ ማለት ነው። ሶ ኤግዛክትሊ ዳት ፕሮዳክቱን ይመጣልን። ፕሮዳክቱን አስገብተናል። ሶ ዌብሳይት ዩአርኤል ካስገባችሁ በኋላ ዲስፕሌይ ሊንክ እሱ ራሱ መድገም ትችላላችሁ። ኦር ደግሞ የፈለጋችሁትን ዲስፕሌይ ሊንክ መጻፍ ትችላላችሁ በራሳችሁ። አድ ክሬቲቭ እዚህ ጋር አሁን ባይ ዲፎልት የያዘው የፕሮዳክቱን ከቨር ኢሜጅ ነው እዚህ ጋር እንደምታዩት ማለት ነው። ሶ ይሄ ኢሜጁ መቀየር አለብን። ሴትአፕ ክሬቲቭ ብለን ኢሜጅ ነው ወይስ ቪዲዮ ነው የምንፈልገው የሚለውን መምረጥ አለብን። ሶ ኢሜጅ አድ ካልን በኋላ ክሬቲቭ ሴትአፕ ይሄኛውን እንለፈው። ይሄኛው ቅድም በራሱ የወሰደው ነው። ሶ ሚዲያ የሚለውን እንመርጣለን። ሚዲያ የሚለውን ከመረጥን በኋላ እነዚህ ከዚህ በፊት በዚህ ፔጅ ፖስት የተደረጉ ኢሜጆች ናቸው። እኔ ግን አዲስ ነው መጠቀም የፈለጉት። ሶ አፕሎድ እለዋለሁ። አፕሎድ ካልኩት በኋላ እነዚህ ሶስት የመረጥኳቸው ኢሜጆች አሉ። እነዚህን ሶስቱን እናስገባለን። ሶ አፕሎድ አድርጎ ጨርሶልናል። እያንዳንዷን እዚህ ጋር ሴሌክት አድርገን ኔክስት እንለዋለን። አሁን ሶስት ፕሮፖርሽኖች ኦር ሶስት ሬሾች መጥተዋል። ሶ ስኩዌር የሚል አለ፣ ቨርቲካል የሚል አለ፣ ሆሪዞንታል የሚል አለ። ሶስቱም ላይ ተመሳሳይ ነው ያስገባ ነው። ካስተዋላችሁት ቨርቲካሉ ላይ እዚህ ጋር ባዶ ቦታዎች አሉ። ሆሪዞንታሉ ላይ ደግሞ እዚህ ጋር ባዶ ቦታ አለ። ስኩዌሩ ልክ ነው። ሶ እነዚህ ሪፕሌስ እናደርጋለን። ቅድም ሶስት ኢሜጅ ስለሆነ አፕሎድ ያደረግኩት ይሄኛው ለዚህኛው ቨርቲካሉ ጠቀመዋለሁ። አሁን ሙሉ ሆኗል። እኛውንም ሪፕሌስ ላድርገውና ሆሪዞንታል ያዘጋጀሁት ክሬቲቭ ስላለ ባክለዋለሁ መርጬ። ሶ ዊ አር ጉድ። አሁን እዚህ ጋር ስኩዌር አለን፣ ቨርቲካል አለን፣ ሆሪዞንታል አለን። በመቀጠል ኔክስት እንለዋለን። አሁን ፕራይመሪ ቴክስት፣ ሄድላይን እና ዲስክሪፕሽን የምናስገባበት ቦታ ላይ ነው ያለ ነው። ሶ ከኢሜጁ ጋር አብሮ የሚታይ ቴክስት ማለት ነው። ሶ ቅድም ለጀሚና የሰጠውት ፕሮምፕት አለ፣ ፕራይመሪ ቴክስት እና ዲስክሪፕሽን ሄድላይን እንዲሰጠኝ የጠየቁት አለ። ሶ ከሱ ላይ ልውሰድ። ይሄኛው ፕራይመሪ ቴክስት ሰጥቶኛል። ያው እናንተ እንደፈለጋችሁ አድርጋችሁ ከስተማይዝ ማድረግ ትችላላችሁ በፈለጋችሁት። ያው ጊዜ ሴቭ ለማድረግ የሰጠኝ ሙሉ ነው የወሰድኩት እኔ። ሶ ይሄንን ወስጃለሁ። አሁን በመቀጠል ሄድላይን የዩቲዩብ ወደ ዶላር ማተሚያ ማሽንነት ይቀይሩ። ይሄ የቱ ጋር እንደሚታይ በኋላ ፕሪቪው ላይ አብረን እናያለን። አሁን ፕራይመሪ ቴክስትም ሄድላይንም ዲስክሪፕሽንም አስገብተን ጨርሰናል። በመቀጠል ኮል ቱ አክሽናችን ምን መሆን አለበት የሚለው ዳውንሎድ እናደርገዋለን። ያው የምንፈልገው ሰዎች ፒዲኤፉን ዳውንሎድ እንዲያደርጉ ስለሆነ ፕራይመሪ ቴክስት አስገብተን ጨርሰናል። ኔክስት እንለዋለን። እነዚህ ኢንሃንስመንቶች ቢበሩ አሪፍ ናቸው። ቴክስት ኢምፕሩቭመንቱን እንተዋለን። ሶ ኢንሃንስ ሲቲኤ
እነዚህ ኢንሃንስመንቶች ለተለያዩ ሰዎች ሲሄዱ አዱ ለተለያዩ ሰው ሲሄድ በተለያዩ መንገድ እንዲሄድ ነው የሚያደርገው በራሱ ኤአይ ማለት ነው። ደን እንለዋለን መጨረሻ ላይ። አሁን አስገብተን ጨርሰናል። እዚህ ጋር ፕራይመሪ ቴክስታችን አለ፣ ሄድላይን፣ ዲስክሪፕሽን፣ ኮል ቱ አክሽን ኤቭሪቲንግ አስገብተን ጨርሰናል። አሁን እዚህ ጋር ፕሪቪው ብላችሁ ምን እንደሚመስል እዚህ ጋር ማየት ትችላላችሁ። አሁን እዚህ ጋር እያችሁ አድ ብሎ ፕራይመሪ ቴክስታችን እዚህ ጋር አለ በ2026 የሚል እዚህ ጋር ፕሪቪው ብላችሁ ስታዩት እዚህ ጋር ፌስቡክ ላይ ምን እንደሚመስል ማየት ትችላላችሁ። እዚህ ጋር ያያችሁት ዲስፕሌይ ሊንካችን እዚህ ጋር አለ። እዚህ ጋር ዲስክሪፕሽናችን አለ፣ ዳውንሎድ የሚል በተን አለን፣ ኮል ቱ አክሽናችን እያንዳንዱ ላይ ምን እንደሚመስል አይታችሁ ያልተመቻችሁ ነገር ካለ ተመልሳችሁ ኤዲት ማድረግ ትችላላችሁ። አሁን አድ ክሬቲቫችንንም አስገብተን ጨርሰናል። ኢሜጃችን ገብቷል። ፕራይመሪ ቴክስት፣ ሄድላይን እንዲሁም ደግሞ ዲስክሪፕሽን፣ ኮል ቱ አክሽን ኤቭሪቲንግ አስገብተን ጨርሰናል። አሁን የቀረን ፐብሊሽ ማድረግ ብቻ ነው ማለት ነው። እዚህ ጋር መታችሁ ካምፔን ስኮራችሁ ስንት እንደሆነ ማየት ትችላላችሁ። 95% ማለት በጣም አሪፍ ላይ ነው። ይሄኛውን ቪዲዮ ካላችሁ ይሄንን አድ ዱፕሊኬት ታደርጉታላችሁ። እዚህ ጋር መታችሁ ዱፕሊኬት ወይ ደግሞ እዚህ ጋር ዱፕሊኬት አድ የምትል አለች። እሷን ዱፕሊኬት እናደርጋለን። ለምን ቪዲዮ እና ኢሜጅ አንድ ላይ ማስገባት አንችልም። ዱፕሊኬት ካልን በኋላ ሚዲያ ላይ መተን አሁን አፕሎድ የምናደርገው ቪዲዮ ይሆናል ማለት ነው። እኔ ያዘጋጀሁት ቪዲዮ ስለሌለ መለስና በኢሜጅ ብቻ ነው ማረገው። ይሄኛውን አያችሁ ዱፕሊኬት አደረገው። ግን ተመሳሳይ ኢሜጅ ሁለቴ መሆን ስለሌለበት ዲሊት አድርገዋለሁ። እናንተ ግን ቪዲዮ ካላችሁ ዱፕሊኬት አድርጋችሁ አንዱን አድ የኢሜጁን በቪዲዮ መተካት ትችላላችሁ። ተመልሰን ኤቭሪቲንግ ቼክ አድርገን ከጨረስን በኋላ መጨረሻ ላይ ኔክስት እንለዋለን። ፐብሊሽ የሚል ይመጣልናል። ፐብሊሽ ስትሉት ፔመንት ሜትድ ግዴታ ነው። ፔመንት ሜትድ ካላስገባችሁ አዱ ራን ማድረግ አትችሉም። ሎኬሽን፣ ከረንሲ፣ ፔመንት ሜትድ እነዚህ ነገሮች ማስገባት አለባችሁ። ይሄኛው ኔክስት እንለዋለን። እዚህ ጋር እንደምታዩት ፔመንት ሜትድ ይጠይቀናል። ዴቢት ካርድ እለዋለሁ። በመቀጠል እዚህ ጋር ኔም የሚለው ላይ አለ። ይሄውና ፔመንት ካርድን አስገብቼ ከጨረስኩ በኋላ ሴቭ እለዋለሁ። በመጨረሻ ካምፔናችንን ላውንች አደረግን ማለት ነው። ካምፔናችንን ፐብሊሽ ካደረግን በኋላ እዚህ ጋር ኢን ሪቪው የሚል ይመጣልናል። ያው ይሄኛው ኢን ድራፍት ይላል። የእናንተ ፐብሊሽ ካደረጋችሁት ፔመንት ሜትድ ሙሉ በሙሉ ከገባና ከጨረሳችሁ ሪቪው የምትል ነው የምትመጣላችሁ። ኢን ሪቪው ይላችኋል። ከዛም በኋላ ከ24 ሰዓት ወር ከተወሰነ ሰዓት በኋላ ፐብሊሽ ይደረጋል ማለት ነው። ሜታ አድስ ማናጀር ላይ የካምፔን አሰራር ቡስት ማድረግ ይሄንን ይመስላል። ይህን ቪዲዮ እስከ መጨረሻው ስላያችሁ ቴንኪዩ። ጥያቄ ካላችሁ ኦር ደግሞ ግልጽ ያልሆነ ነገር ካለ ቴሌግራም ሰፖርት ግሩፓችን ላይ መላክ ትችላላችሁ። ቴንኪዩ።